በምላሴ መላሱስ አለብኝ ትዳር ላይ ይመከራል ወይ? አይ እኔ አሁን ይሄን አልደግፈውም። ለምን እንደማልደግፈው ትችላለህ? ጤኔ አፋችን ውስጥ በጣም ከፍተኛ ባክቴሪያ አለ። የሴት ልጅ ብልት ላይም የወንድ ልጅ ብልት ላይም ባክቴሪያ አለ። ስለዚህ ለበሽታ ያጋልጣችኋል። ይህንን ማወቅ አለባችሁ። ይህንን ካወቃችሁ ለበሽታ ከሚያጋልጣችሁ ይህንን አመላችሁን ብተውት ነው ጥሩ። አፋችሁ ላይ በሽታ ይወጣል። የሴት ልጅ ብልት የወንድ ልጅ ብልት ላይ ህመም፣ ፈንገሶች፣ የተለያዩ ፈንገሶች ለመቁሰል የሚያደርጋችሁ ችግር ስላለ ይቅርባችሁ። በጣም ስሜቷ በነገራችን ላይ ማለት ነው የሴት ልጅን ብልት በምላሳችሁ የምትነኩ ወንዶች ለእናንተ ምንም ቬሪ ኢምፖርታንት አይደለም። የእሷን ስሜት ከፍ ማድረግ ነው። ለዛች ስሜቷን ከፍ ለማድረግ ተብሎ የማህፀን ፈንገስ ምናምን ከሚመጣባት ቢቀርባት ነው። ምክንያቱም በምላስም ሳይሆን በጣትህም ስሜቷን ከፍ ማድረግ ስለሚቻል ንጹህ ጣትም ራሱ ንጹህ ጣት መሆን አለበት። ሴክስ ልታደርጉ ስትሉ ጽዱ ነው መሆን አለባችሁ። ባልና ሚስት መተጣጠብ አለባችሁ። ንጹህ በሆነ ቦታ ነው የሚደረግ እና እንዲህ መነካካት ያው ነው። ስለዚህ በምላሳችሁ እንደዛ ባታደርጉ በጣም ይመከራል ማለት ነው። እሱ ነው ትክክል። ለጤናችሁ ጠንቅ ስለሆነ እንኳን